ኦኬ ድብቁ ሱስ እየተባለ ነው የሚጠራው። ሰላም ሉሌ ነኝ ከሉሌ ሚክስ። ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው ስለ ስማርት ስልክን የተመለከቱ ጉዳዮች ይሆናሉ፣ ከጤና ጋር ያለውን ጉዳይ ማለት ነው። እንግዲህ ዛሬ የምናየው ማለት ነው ከእንቅልፍ እንደነቁ ስልክን መመልከት ምን አይነት ጉዳት ይኖረዋል ነው። እንግዲህ ሰዎቹ ስልክን ማለት ነው በተለያየ ታይም ይጠቀማሉ። ማይት ቢ አት ሞርኒንግ፣ ማይት ቢ አት ዴይ ታይም ኦር ኢት ማይት ቢ አት ናይት ታይም ወይም ደግሞ ትሩ አውት ዘ ዴይ ሰዎቹ ሊጠቀሙ ይችላሉ። በዋነኝነት ግን ኤርሊ ሞርኒንግ እየተባለ የሚጠራው ታይም ግን አትሊስት ጉዳቱ ከፍ ያለ ነው በዋነኝነት። ስለዚህ ጥንቃቄ የሚፈልግ ሲቹዌሽን ስለሆነ ነው የተለየ ታይም ነው በዋነኝነት ይሄ ታይም ኤርሊ ሞርኒንግ ስማርትፎን ዋችንግ እየተባለ የሚጠራው። በሌላ አባባል ይሄ እንግዲህ ስልክን በስፋት ስክሮል ማድረግ በዋነኝነት እንግዲህ ሂድን አዲክሽን ነው እየተባለ የሚጠራው። ሰዎቹ በትክክል አዌር ያደርጉን፣ ሰዎቹ አልነቁበትም። ግን በዋነኝነት ሰዎቹ በዚህ በስማርት ስልክ ስክሮሊንግ በሚባለው ሁኔታ ማለት ነው ወይም ደግሞ ሶሻል አዲክሽን በሚባለው ሁኔታ በስፋት አፌክት ተደርገዋል ተብሎ ነው። ኤኒዌይስ ግን አዲክሽኑ እንዳለ ይሁን፣ ዞሮ ግን ምን አይነት ጉዳት አለው ነው በዋነኝነት ሰዎች ጋር የሚፈጥረው ጫና አለ ወይ? ከእንቅልፍ እንደነቃን ስልክን ብንመለከት ምን አይነት ጉዳት አለው? ስለዚህ ይህን ቪዲዮ እንግዲህ እስከ መጨረሻው ማየት ይጠበቅብናል። ይህን ቪዲዮን አይተን ማለት ነው ራሳችን ጋር የምንወስደው እርምጃ ሊኖር ይችላል ብዬ አስባለሁ። ቪዲዮን እስከ መጨረሻው ድረስ ማየታችን አንርሳ። ላይክ፣ ሼር፣ ሰብስክራይብ ማድረጋችንም እንደዚሁ መርሳት የለብንም። ሌትስ ጎ። ኦኬ እንግዲህ የመጀመሪያው ጫና ወይም የመጀመሪያው ጉዳት እየተባለ የሚጠራው እንግዲህ ሰርተን ፐርሰን ማየት ዲቨሎፕ ለስ ኮንሴንትሬሽን ምንለውን ጉዳይ ዲቨሎፕ ሊያደርግ ይችላል። ወይም ደግሞ በስራ ሰዓት ላይ የተሰጠውን ታስኮቹን ወይም ደግሞ ማከናወን አለብኝ ብሎ የያዛቸውን ኦብጀክቲቮቹን አቺቭ ለማድረግ ይቸገራል ነው። ስለዚህ የትኩረት ማጣት ቀኑን ሙሉ ሊገጥመው ይችላል ነው ኤርሊ ሞርኒንግ ላይ ስልክን መመልከት። እንግዲህ በተለያየ አይነት ሪዞኖች ሊሆን ይችላል። ማይት ቢ ኢንፎርሜሽን ኦቨርሎድ ሊሆን ይችላል አንደኛው ጉዳይ። እንግዲህ ኦቨርናይት ላይ ያሉ ማይት ቢ ኖቲፊኬሽን ሊሆኑ ይችላሉ። የሶሻል ሚዲያ ላይ ያሉ ላይክስ የምንላቸው ነገሮቹ ወይም ደግሞ ዋቴቨር የምንላቸው አጠቃላይ መረጃዎቹ ማይት ቢ ፖዚቲቭ ኢምፓክት ያላቸው፣ ኔጌቲቭ ኢምፓክት ያላቸው ጉዳዮቹ የአእምሮን ወርክ ሚሞሪን በዋነኝነት ማለት ነው ምን ያደርጉታል ነው ስፔሱን ኦኮፓይ የማድረግ እና የመያዝ አይነት ሲቹዌሽኖቹ። ስለዚህ በእነዚህ መረጃዎች ደግሞ አእምሮ የሚያዝ ከሆነ ቀጣይ ላይ ትክክለኛ ታስክ ምንላቸው ጠቃሚ ከምንላቸው ታስኮችን ለመስራት የሚቸገርበት እንደማለት ነው። ወይም ደግሞ ኮንሴንትሬሽኑ ልዝቅ ይላል ነው በዋነኝነት። እንግዲህ ኮንሴንትሬሽን ሲቀንስ ደግሞ የሚመጣቸውን ጣጣዎቹን በጣም ስትሬት ፎርዋርድ ስለሆኑ ማለት ነው። ዲ አዘር ዋን እንግዲህ ሜንታል ፋቲክ የመሆን ጉዳይ አብዛኛውን ታይም ወይም ደግሞ አእምሮ ትኩረት ሰጥቶ መስራት የሚጠበቅባቸው ታይሞቹ በዋነኝነት በአፍተር ስሊፕ ላይ ያለው እንግዲህ አእምሮ በጣም ንጹህ አእምሮ እያለ የምንጠራው ወይም ደግሞ ፉሊ ቻርጅድ የተደረገ ብሬን እየተባለ የሚጠራ ነው በዋነኝነት። ለምን እንግዲህ ስሊፕ እየተባለ የሚጠራው ብሬንን በትክክል ቻርጅ ያደርጋል እየተባለ የሚጠራ አንደኛው ቤስት ወይም ደግሞ ጉድ የሆነ ሀቢት ነው። ስለዚህ በትክክል ፉሊ ቻርጅድ የተደረገን ብሬን በዋነኝነት ማለት ነው ለሌሎች አላማዎች ያዋልነውም ከሆነ ማለት ነው አትሊስት ኢሚዲየትሊ አፍተር ስሊፕ ማለት ነው የራሱን ጫና ያመጣል ነው። ስለዚህ በእነዚህ ምክንያቶቹ ኮንሴንትሬሽንን ወይም ደግሞ ፎከስድ የሆነ ታስክ አካምፕሊሽመንት አይኖርም የሚለውን ጉዳይ መያዝ ይጠበቅብናል። ስለዚህ አንደኛው ጉዳቱ እዚህ ጋር ነው ማለት ነው። ሌላኛው ጉዳት ብለን የምናነሳው እንግዲህ ለአይን ድካም ተጋላጭ ማድረግ። በተለያየ ታይም ላይ መጠቀሙ የራሱን ጫና ያመጣል። አያመጣም እያልን አይደለም። የዲጂታል አይስትሬን ወይም ደግሞ አይስትሬን እያልነው የምንጠራው ጉዳይ ሰዎቹን ኤክስፖዝ ያደርጋል። ረጅም ታይም እንግዲህ ስልክ ላይ መቆየት ግን ደግሞ በኤርሊ ሞርኒንግ ላይ ያለው ደግሞ ከዚህም ከፍ ያለ ነው። ባድ ኢምፓክቱ እየጨመረ ነው። ለምን ብለን ስናነሳ አንደኛው ሰደን ብራይት ላይት ኤክስፖዠር ስላለ ናይት ታይም ላይ ሰዎቹ እንግዲህ ያለ ላይት ለስ የሆነ ኤንቫይሮንመንት ላይ ነው የሚቆዩት። ዜን በፍጥነት ብድግ እንዳሉ ወደ ብራይት ላይት ኤክስፖዝ መደረጉ በራሱ ከፍተኛ የሆነ ለአይን ድካም ተጋላጭ ያደርጋል። ከዚህ ባለፈም ኢቨን ስክሪን ብራይትነስ እየተባለ የሚጠራውም ማለት ነው ኮንትራስት ዲፍረንስ ምንለውን ጉዳይም ክሬት በማድረጉ ፎን ላይ ያለ በጣም ብራይት የሆነ ላይት አለ።
ተጨማሪ ደግሞ ኢንቫይሮንመንቱ ላይ ያለው ደግሞ ስፔሲፊካሊ ዲም የምንለው ላይት አለ ወይም ደግሞ ለስ ብራይት የሆነ ላይት ይሄ በከፍተኛ ብራይት ላይት እና በጣም አነስተኛ በሆነ ላይት መካከል ላይ እንግዲህ የሚፈጠር አይነት ኮንትራስት ዲፍረንሱ ኢቭን ሰዎች ጋር የሚፈጥረው ከፍተኛ የአይን ላይ የሚፈጥረው ጫና አለ ነው። ለዛም ነው ናይት ታይም ላይ ላይት ሰራውንዲንግ ኢንቫይሮንመንቱ ላይ ላይት በሌለበት ሲቹዌሽን ላይ ስልክን ወይም ደግሞ ኮምፒውተርን ሳምሲንግ የሚባሉትን ነገሮችን ማየቱ የኮንትራስት ዲፍረንስ ስለሚያመጣ ወይም ኮንትራስት ዲፍረንሱ ከፍ ስለሚል ሪከመንድ የማይደረገውም ከዛ አንጻር እንደሆነ መያዝ ያስፈልጋል። ስለዚህ ለዲጂታል አይ ስትሬን ከፍተኛ ጫና እንደሚፈጥር እሱንም ማየት ሌላኛው ጉዳይ ኢቭን ስልክ ላይ ስንመጣ ስልክ ከሌሎቹ ዲቫይሶች በተለየ መልኩ ኢት ማይት ቢ ፍሮም ቴሌቪዥን ጋር ሊሆን ይችላል ወይም ደግሞ ኢት ማይት ቢ ከፒሲ አንጻር ሊሆን ይችላል። ቪዩንግ ዲስታንሱ በጣም ምንድነው ክሎዝ ቪዩንግ ዲስታንስ ነው ያለው የስልክ ማለት ነው የፎን ላይ ያለ። ስለዚህ ቪዩንግ ዲስታንሱ በጣም ክሎዝሊ ሰዎቹ ኦብዘርቭ ስለሚያደርጉ ማለት ነው አይን ላይ የሚፈጥረው ጫና ከፍ ያለ ነው። ሞርኒንግ ላይ ደግሞ እንደዚሁ ማለት ነው ጫናው ከፍ ያለ ነው ከላይ ባየናቸው ከብራይት ላይት ከኮንትራስት ዲፍረንስ መሰል ነገሮች አንጻርም ስናይ። ስለዚህ በሁለተኛ ደረጃ የሚነሳው እንግዲህ ዲጂታል አይ ስትሬን ምንለውን በከፍተኛ ደረጃ ይጨምራል ነው። ሌላኛው ጉዳይ እንግዲህ ለአዲክሽን ክሬት ማድረጉ ነው በዋነኝነት ስፔሲፊካሊ እንግዲህ ሁሌም ማለት ነው ኢርሊ ሞርኒንግ ላይ ቼክ ማድረግ ስልክን እንግዲህ ለትክክለኛ ታስኮች ላይሆን ይችላል አክቹዋሊ ማለት ነው ሁሌም ኢሚዲየትሊ አፍተር ዌኪንግ አፕ ፍሮም ስሊፕ ይህን ቼክ የማድረጉ ዊዝ ኖ ዳውት ሰርተን ኢንዲቪዥዋል ማየት ቢ ካውስት ፎር አዲክሽን ተብሎ ነው የሚጠራው። እንግዲህ ለአዲክሽን ኤክስፖዝ መደረግ እንግዲህ ከምን አንጻር ነው ይሄ እንግዲህ በትክክል ግልጽ ያልሆነ የብሬን ሪዋርዲንግ ሜካኒዝም ነው ማለት ነው። በዋነኝነት እንግዲህ ሰዎቹ ስልክን ሁሌም ቼክ ሲያደርጉ ማለት ሞርኒንግ ላይ ቼክ እንዲያደርጉ የሚያስገድዳቸው ኖቲፊኬሽኖቹ ማለት ነው። ኢት ማይት ቢ ላይክስ ሊሆኑ ይችላሉ፣ ኢት ማይት ቢ ኮመንት ሊሆኑ ይችላሉ፣ ኢት ማይት ቢ አዘር ሲቹዌሽኖቹ ማለት ነው እንደ ሪዋርድ ኮንሲደር የማድረግ እንግዲህ አእምሮ እነዚህን ጉዳዮችን እንደ ሪዋርድ ነው የሚያስባቸው። ስለዚህ ሰዎቹም በምን ይገደዳሉ ማለት ነው ኢርሊ ሞርኒንግ እንደነቁ ማለት ነው ስልክን እንዲመለከቱ የማስገደድ ባህሪ። ይሄ ደግሞ ኦልሬዲ ያነሳናቸውን ጉዳዮችን ጤና ላይ የሚፈጥራቸው ጫናዎች አሉ። ይሄ እንግዲህ አውቶማቲክ ሀቢትን ክሬት ያደርጋሉ ነው ሰዎቹ አውቶማቲክ የሆነ ሀቢት ኢሚዲየትሊ እንግዲህ በዋነኝነት ኪው ብለን የምንጠራው ጉዳይ ወይም ደግሞ ኢኒሺዬቲንግ የምንለው ጉዳይ በዋነኝነት ማትቢ ሶሻል ሚዲያ ወይም ደግሞ ኖቲፊኬሽኖች ናቸው። በዋነኝነት ላይክስ ሼር ያልናቸው ጉዳዮቹ ኮመንትስ የምንላቸው ነገሮቹ ስለዚህ ሰዎቹ እንግዲህ ሪዋርድ ይደረጋሉ በዋነኝነት ማለት ነው። አሁን ባየናቸው ጉዳዮቹ ዜን ኮንቲኒየስሊ ማለት ነው ይህን ጉዳይ ሪፒት የማድረግ ጉዳይ ሰዎቹ በእነዚህ ኖቲፊኬሽንስ ምክንያት ማለት ነው አውቶማቲካሊ ሀቢት ያደርጓቸዋል። ዜን በየቀኑ ማለት ነው ሰዎቹ ኢሚዲየትሊ እንደነቁ ቀጥታ ማለት ነው ወደ ስልክ ነው ሊሄዱ የሚችሉ ነው። ዌክ አፕ እንዳደረጉ ስልክ ቀጥታ ይሄዳሉ። ስለዚህ አውቶማቲክ የሆነ ሀቢትን ክሬት የማድረግ እና በዚህ አዲክሽን የመያዝ ባህሪ ሰዎቹ በግልጽ ሳያውቁት ማለት ነው እንዲህ አይነት ነገሮችም ይፈጠራሉ የሚለውን ሀሳብ እንያዝ። ሶ ኢርሊ ሞርኒንግ ላይ ያሉ ሲቹዌሽኖቹ ደግሞ ከሌሎች አንጻር ማለት ነው ከፍ ያለ የአዲክሽን ኢንዲኬተርም ናቸው ነው። ለምን ሰዎቹ እንደነቁ ማለት ነው ሌሎች ታስኮቹን ወይም ደግሞ ማከናወን ይጠበቅባቸዋል የሚለውን ሀሳብ ነው ያዝ። ዲ አዘር ዋን የንቃት ችግር ብቻ ሳይሆን በቀላል ጉዳዮች እንግዲህ መነጫነጭ ወይም ደግሞ ኢሪቴቢሊቲ የምንለው ለስ አለርት የምንላቸው ጉዳዮችን ሊፈጥር ይችላል። አንደኛው የፓሲቭ ዌኪንግ ስላለ ነው። አይሚን ፓሲቭ ዌክ አፕ ምንለው ጉዳይ ነው። በዋነኝነት ስልክን ቀድሞ እንደነቁ ኦብዘርቭ ማድረግ የፓሲቭ ዌክ አፕ እየተባለ ነው የሚጠራ ነው። ለምንድነው የፓሲቭ ስክሮሊንግ ነው በዋነኝ ይህም እኮ ኦልሬዲ ሶሻል ሚዲያን ቼክ የምናደርግ ወይም ደግሞ ስልክን ኦብዘርቭ ማድረግ አክቹዋሊ ጉዳት ፉሊ ጉዳት አለው ብለን መያዝ የለብንም። ግን ትልቁ ጉዳቱ ኦልሬዲ እዚህ ጋር የምናየው እኮ ፓሲቭ ስክሮሊንግ ነው ብዙ ነገሩ ማለት ነው።
ፓሲቭ ስክሮሊንግ እያለ የምንጠራቸው ማለት ሰዎቹ ኤግዛክትሊ ማለት ነው ዲፕ የሆነ ኢንጌጅመንት የላቸውም ነው የሆነ ኮንተንት ላይ የሆነ ሶሻል ሚዲያ ኮንተንት ሊሆን ይችላል ማየት ዩቲዩብ ላይ ሊሆን ይችላል ወይም ፌስቡክ ላይ። ስለዚህ ምንድነው ፓሲቭ ዌኪንግ ብቻ ኦልሬዲ ፓሲቭ ስክሮሊንግ እንደማድረግ ላይ ብቻ ያተኩራሉ። ስለዚህ ይሄ ደግሞ ኦልሬዲ ለአእምሮ የሚፈጥረው ምንም አይነት ፋይዳ የለውም። ሜንታል ፋቲግ ብቻ ኒውመረስ የሆነ ኢንፎርሜሽኖችን ብሬን ገዘር ያደርጋል። ራዘር ግን ምንም ክሪኤቲቪቲ የሌለበት አይነት የሶሻል ሚዲያ ወይም ደግሞ ፎን ዋችንግ እየተባለ የሚጠራው ጉዳይ። ከዚህ ባለፈ በዚህ ምክንያት እንግዲህ ሰዎቹ የፓሲቭ ዌክ አፕ ማድረጋቸው ፓሲቭ ስክሮል ማድረጋቸው እንደነቁ ማለት ነው። አክቲቭ ኢንጌጅመንቶችን አይደለም። ይሄን ነው ፓስ የምንለው እንግዲህ ዌክ ያደርጋሉ ሰዎቹ ዜን ፓሲቭሊ ሶሻል ሚዲያዎችን ስክሮል ማድረጋቸው ነው የፓሲቭ ዌክ አፕ ምንለው። እንግዲህ አክቲቭ ዌክ አፕ እያልን የምንጠራው ጉዳይ ሰዎቹ ዌክ ካደረጉ በኋላ ቀጥታ ማየት ቢ ወደ ኤክሰርሳይዝ የሚሄዱ ከሆነ ማየት ቢ ወደ ዋት ኮሊት አዘር ሪላክሴሽን ላይክ ሞርኒንግ ሰን የምንላቸው ጉዳዮች ጋር የሚሄዱም ከሆነ ማየት ቢ ሌሎች ፖዚቲቭ ኢምፓክት ዲቨሎፕ ማድረግ የሚችሉ ነገሮች ላይ የሚሄዱ ከሆነ አክቲቭ ዌክ አፕ ወይም ብለን የምንጠራው ጉዳይ ነው። ስለዚህ ካንስል ተደርጎ ማለት ነው ወደዚህኛው ሰዎቹ ሙቭ ያደርጋሉ ነው። ስለዚህ ይሄ ደግሞ አለርትነስን ኦልሬዲ በሰፊው የመጉዳት ባህሪ ያለው። ሌላኛው ጉዳይ ኢቭን ኤርሊ ሞርኒንግ ላይ ስልክን ኦብዘርቭ ማድረግ ዋች ማድረግ እንግዲህ ስሊፕንም ዲስተርብ እያደረገ ማለት ነው። ስለዚህ ሰዎቹ የሚተኙበትን ሰዓትን ኦልሬዲ ከት በማድረግ ነው ባይዘው ከእንቅልፍ ብዙዎቹም እንዲነቁ የሚያደርጋቸው አንደኛው ጉዳይ እንግዲህ ኤርሊ ላይ ስልክን ዋች ለማድረግ በሚል እሳቤ ማለት ነው። ኤርሊ ስልክን እንግዲህ እናንተ ስልክን ስንል እንግዲህ ከስልክ ጋር ተያያዥ የሆኑ እንግዲህ ምናልባት ህጻናቶች ጋር ከቴሌቪዥን ጋር ያሉ ጌሞችን ሰምሲንግ ከማየት አንጻር በዛ መልክ ልትወስዱ ትችላላችሁ። አክቹዋሊ ማለት ነው ኢሚዲየትሊ እንቅልፋቸውን ብሬክ አድርገው ነው ቀጥታ ዋች ለማድረግ። ስለዚህ ይሄን መፍቀድ አያስፈልግም ነው። ይሄን አዲክሽን ከት ማድረግ ስቶፕ ማድረግ ያስፈልጋል ነው። ስለዚህ ስሊፕን ኦልሬዲ ዲስተርብ እያደረጉ ስሊፕ ደግሞ እንደምናውቀው ነው ቅድም እኮ አነሳ ነው። ስሊፕ በዋነኝነት ማለት ነው የብሬን ቻርጂንግ ዲቫይስ ነው እየተባለ የሚጠራው በዋነኝነት ሰዎቹ ቻርጅ የሚያደርጉበት አንደኛው ቤስት አፕሮች የሚባለው እሱም ስለሆነ ማለት ነው። ስለዚህ ስሊፕ ደግሞ ቀነሰ ማለት ሰዎቹ ቀናቸው ማለት ነው ንቃታቸው ቀንሶ ይውላል የሚለውን ሀሳብ መያዝ አለብን። ይሄ ደግሞ የሚያመጣው ጣጣም ከፍ ያለ። ሌላኛው ጉዳይ እንግዲህ ስልክን ኤርሊ ሞርኒንግ ላይ ሁሌም ኦብዘርቭ ማድረግ ዋች ማድረግ ሶሻል ሚዲያዎች ፌስቡክ፣ ቲክቶክ ወይም ዋቴቨር የምንላቸው ነገሮችን ኤርሊ ሞርኒንግ ላይ ቼክ ማድረጉ ኢቭን ለስትረስ ኤክስፖዝ ያደርጋል። ለምን ኒውመረስ ኢንፎርሜሽንስ አር ዜር። ስለዚህ እነዚህ ደግሞ ቀጥታ ማለት ነው ኢሪቴቢሊቲን የሚጨምሩ ሰዎቹ በቀላል ጉዳዮች የመነጫነጭ ሙሉ ቀናቸው ማለት ነው ሪቴብል የመሆን ጉዳዮችን ይፈጥራል የሚለውን ሀሳብም መያዝ አለብን። ኦኬ ከዚህ ባለፈ እንግዲህ ለስ ፕሮዳክቲቭ ይሆናሉ ነው። እንግዲህ ሰዎቹ በስራ ብቻ አይደለም በፈተና ጭምርም ሰዎቹ እንግዲህ ውጤታማ አለመሆን ይፈጥራል ነው። በጣም ትልቁ ዳሜጅ እየተባለም የሚጠራው ማለት ነው። ለምንድን ነው ቅድም አንስተነዋል። ለስ ኮንሴንትሬሽን ሰዎቹ ለስ ኮንሴንትሬትድ ከሆኑ ሰዎቹ በአንድ ስራ ላይ በአንድ ፈተና ላይ ፎከስት ካልሆኑ እንዴት በስራ ውጤታማ ሊሆኑ ይችላሉ? እንዴት በፈተና ውጤታማ ሊሆኑ ይችላሉ? አንደኛው ጉዳይ ፈተና ላይ ኦልሬዲ ኤግዛም ላይ ሰምሲንግ ላይ እንዲያነቡ አያደርግም። ከዚህ ባለፈ ለስራ ላይም ኦልሬዲ ማለት ነው ኢፌክቲቭ አይሆኑም። ኤግዛምን በትክክል ፐርፎርም ማድረግም አይችሉም ነው። ስለዚህ ፎከስ የምንለውን ጉዳይ እንዲሁ ለኤግዛም ፕሪፔር እያደረግን ባለንበት ታይም ለፈተና ለመስራት በምንሄድበት ታይም አትሊስት ማለት ነው ኤርሊ ሞርኒንግ ላይ እንዲሁ አትሊስት ከተቻለ ስልክን ኦልሬዲ ቁጭ ማድረግ በጣም በሰፊ የሚመከር ጉዳይ እንደሆነ በዚሁ አጋጣሚ መያዝ ይጠበቅብናል የሚለውን ሀሳብ እንያዝ። በጣም በሰፊው ጉዳይ ማለት ነው። ከዚህ ባለፈ ታይም ሎስ ያደርጋል ነው። ኦልሬዲ ያየነው ጉዳይ ነው። ኤርሊ ሞርኒንግ ላይ ሰዎቹ ለኤግዛም ፕሪፓሬሽን ቢዘጋጁ አይሻልም ወይ? ኤግዛም ፕሪፔር ቢያደርጉ ራፍሊ ኦብዘርቭ ቢያደርጉ ሰመራይዝ ቢያደርጉ አይሻልም ወይ? ኦልሬዲ በሶሻል ወይም ደግሞ ስልክን ኦልሬዲ ዎች በማድረግ ታይማቸውን ኮንሱም ከሚያደርጉ ወይም ደግሞ ሰዎቹ የአክቲቭ ዌክ አፕን ፐርፎርም ቢያደርጉ ለቀጣይ ስራዎቹ ሊያግዝ የሚችል ላይክ ኤክሰርሳይዝ ያልናቸው ጉዳዮቹ ወደ አእምሮ የደም የኦክሲጅን ፍሰትን በመጨመር ሰዎቹ ንቁ ሆነው እንዲውሉ የሚያግዝ የሚችል ወይም ደግሞ ሌሎች አይነት ጉዳዮቹ ጋር ሃንድል ብናደርግ አይሻልም ወይ? ስለዚህ እነዚህን ታይምን ኮንሱም በማድረግ ሰዎቹ ኮንሴንትሬሽናቸውን በመቀነስ በስራም በፈተና ጉዳዮችም ውጤታማ እንዳይሆኑ ማድረግ የሚችል ጉዳይ ነው። በተለይ ኤርሊ ሞርኒንግ ፎን ዋቺንግ
የሚባለው ጉዳይ ከፍ ያለ ጉዳት አለው ነው። ሌላኛው ጉዳይ እንግዲህ ለጭንቀትም በሰፊ ያጋልጣል ነው። አንደኛው ጉዳይ ዜር ነው ሪላክሴሽን። ሰዎቹ እንደነቁ ቀጥታ ማለት ነው ወደ ኤክሰርሳይዝ ነገሮች አይደለም ሙቭ የሚያደርጉት፣ ወደ ውሃን ድሪንክ ማድረግ ጉዳዮች አይደለም ሙቭ ሊያደርጉ የሚችሉት፣ ወይም ደግሞ ወደ ሌሎች ፖዚቲቭ አስፔክቶች አይደለም የሚንቀሳቀሱ። ስለዚህ ሪላክሴሽን ታይሙ ብሎክ ይደረግና በፎን ዋችንግ ላይ ፎከስ ያደርጋሉ። ይሄ ደግሞ ኦልሬዲ ቀጥታ ለጭንቀት ኤክስፖዝ የማድረግ ዊዝ ኒውመረስ ኢንፎርሜሽኖቹ ኦልሬዲ ይሄ ኖቲፊኬሽን ኢንፎርሜሽን ኦቨርሎድ ያልናቸው ጉዳዮቹ አእምሮ ጋር ኦልሬዲ በጣም ጫና በመፍጠር ማለት ነው ሰዎቹ ሙሉ ቀናቸው በስትረስ የተጨናነቀ የመሆን እድሉ ከፍ በማለቱ ለጭንቀት ሰዎቹ ኤክስፖዝ ይደረጋሉ። እንግዲህ ስትረስ ደግሞ አይ ቲንክ ፕሪቪየስሊ ማንስቸዋለሁ። ስትረስ እንግዲህ ሁሌም በተለይ እየተደጋገመ ሲሄድ ማለት ነው የማያመጣው ክሮኒክ ዲዚዝ ብቻ አይደለም፣ በጣም የማያመጣው ዲዚዝ የለም ነው። የደም ግፊት ላይ የሚያመጣው ጫና አለ። የክብደት መጨመር ላይ የሚያመጣቸው ጫናዎች አሉ። የብለድ ሱገር ላይ የሚያመጣቸው ጫናዎች አሉ። ኦልሞስት ሎትስ ኦፍ ዲዝ ማይት ቢ ብራውት ነው የሚባለው፣ ወይም ደግሞ ሎትስ ኦፍ ዲዝ ማይት ዲቨሎፕድ ነው የሚባሉት እና ስትረስን ከመቀነስ አንጻርም ትልቁን ሚና ይጫወታል። ሶ ምን እያልከን ነው እንግዲህ ስልክን ቶታሊ አትዩ የሚል ሀሳብ ነው ወይንስ ምንድን ነው እያልን ያነሳ ነው? ሲጀመር ቶታሊ የሚለው ወይም ደግሞ ኢርሊ ሞርኒንግ ላይ ያለውን የስልክ እይታን ነው በዋነኝነት ያነሳ ነው። ስለዚህ ኢርሊ ሞርኒንግ ላይ ስልክን ቶታሊ አትዩ የሚል አይነት እሳቤ አይደለም። አትሊስት ግን መቀነስ ይጠበቅብናል በትንሹ ማለት ነው። ሰዎቹ ከነቁ ከ30 ደቂቃ በኋላ ነው ከተቻለ ነው አክቹዋሊ፣ ወይም ደግሞ በትንሹ ነው አክቹዋሊ ይሄ ሀሳብ የሚነሳው በዋነኝነት። ስለዚህ እንደነቁ ማለት ነው የሚያመጣው ጫና ከፍ ያለ በመሆኑ ስልክን ኢርሊ ሞርኒንግ ላይ ያለን ጉዳዮችን ብንቀንስ በጣም ትልቁን ሚና ይይዛል። አክቹዋሊ ሎንግ ታይም ፎን ዋችንግ የምንላቸው ጉዳዮቹ አእምሮ ጋር የሚፈጥራቸው ጫናዎች ወይም ደግሞ ሰዎች ሰውነት ጋር የሚፈጥሯቸው ጫናዎች አሉ። ግን አትሊስት ኤን ታይም ግን ኮንሲደር ብናደርግ አይ ቲንክ ኢት ኢዝ ግሬት ብዬ አስባለሁ። ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።